አንድ ሰው ወደ ሐጅና ወደ ዑምራ ስርዓት የሚገባበት ንያ ኢሕራም ይባላል። ኢሕራም ብዙዎች ዘንድ የልብስ መጠሪያ ነው። ነገር ግን የፊቅህ ሊቃውንት ዘንድ ኢሕራም ሲባል የሚፈለግበት ንየቱ ድኹል ፊ ኑሱክ ወይም ሐጅ ወይም ዑምራ ውስጥ የምንገባበት ውሳኔ ነው እና ይህ ንያ አንድ ሰው ይሄኛውን ስርዓት ለመፈጸም መጀመሪያ ሊያሟላው የሚገባ አንድ ማዕዘን ነው። ማለት የሐጅም ይሁን የዑምራ ማዕዘን ነው። ሐጅም ይሁን ዑምራ ያለ እንደዚህ ያለ ንያ ወይም ኢሕራም ሊሟላ አይችልም። ስለዚህ አንድ ሰው ይህንን ንያ ሳያሟላ በስህተት አንዳንድ ጊዜ ዝም ብሎ ስርዓት ውስጥ የሚገባበት ሁኔታ አለ። ለምሳሌ ከሀገሬ ስወጣ እኔ መቼም ያቀድኩት ሐጅን ወይም ዑምራን ለመፈጸም ስለሆነ ብሎ ከዛ በኋላ እዛ በሄደበት ሰዎች ሲያደርጉ ያየውን ሊፈጽም ይችላል። ነገር ግን ሚቃቱ ጋር ሲደርስ ወይም ከሚቃቱ በፊት ይህንን ንያ መፈጸም አለበት። ይህ ንያ ማለት ውስን የሆነ ንያ ነው። እንዲህ ጥቅል ከሀገራችን ስንወጣ የምናቅደው እቅድ ሳይሆን እዛ ባለንበት የኢሕራም ክልል ላይ ወይም ከዚያ በፊት የኢሕራም ስርዓት ውስጥ ወይም የሐጅ ወይ የዑምራ ስርዓት ውስጥ እንደገባን መወሰን ነው እና ይህ ውሳኔ እጅግ ወሳኝ ነው። ያለዚህ ዑምራም ይሁን ሐጅ አይከናወንምና ማለት ነው። እና በዚህ መሰረት አንድ ሰው ይህንን ንያ ሲፈጽም ሊያደርጋቸው የሚገቡ ነገሮች ሊኖሩ ይችላሉ፣ ወይ አብረው ሊጠቀሱ የሚችሉ ነገሮች ሊኖሩ ይችላሉ። ግን ልብሱን መልበሱ ብቻ ሙሕሪም አያስብለው። አንድ ሰው የኢሕራም ልብስ ስለለበሰ ብቻ ንያውን አስገኝቷል ማለት ስላልሆነ ማለት ነው። ስለዚህ ይህንን ማሰብና ጥንቃቄ ማድረግ ያስፈልጋል። ጠይብ፣ ይህንን ከተረዳን ንያው በምን አይነት መልኩ ነው መፈጸም የሚችለው የሚለው እንደሚታወቀው ንያ ቦታው ልብ ነው። አንድ ሰው ይህንን እቅድ የሚያቅደው በልቡ እንጂ በአንደበቱ አይደለም። ነገር ግን ከአንደበቱ የሚወጣው ነገር ንያውን የሚገልጽ ሊሆን ይችላል። የሚደነገግ ነገርም አለ። ለምሳሌ እንደ መረጠው የኑሱክ አይነት ንያውን ሲነይት ለምሳሌ ለበይከ አላሁመ ሐጀተን ዑምራህ ይላል። ሐጀተን ዑምራህ ማለት ሐጅና ዑምራን አንድ ላይ አጣምሬ እፈጽማለሁ። በሌላ ነገር ቅድም የጠቀስነውን ወይም ከዚህ በፊት የጠቀስነውን ቂራን አስቤ ነው ማለቱ ነው። ወይም ደግሞ ሐጅን ብቻ አስበው ከሆነ ለበይከ አላሁመ ሐጀተን ሊል ይችላል። ያቀደው ተመቱዕን ከሆነ ለበይከ አላሁመ ዑምረተን ሊል ይችላል። ዑምራን ብቻ ነው የነየተው። ምክንያቱም ይሄ ዑምራ ከሐጅ ተነጥሎ የሚፈጸም ነው። የዑምራውን ስርዓት ሲጨርስ ሙሉ ለሙሉ ተሐሉል አድርጎ እንደ ማንኛውም ሰው ልብስ ለብሶ ሙሕሪም እርም የተደረጉበት ነገሮች የሚፈቀዱበት ሁኔታ ውስጥ ገብቶ ነው ከዛ እንደ አዲስ የሐጅ ስርዓት በኢሕራም የሚፈጸመው ማለት ነው። ስለዚህ የመጀመሪያውን እቅድ ብቻ ያቅዳል ዑምራ ብሎ ማለት ነው። የግድ ሙተመቲዐተን ቢሃ ኢለል ሐጅ ማለት ለበይከ አላሁመ ዑምረተን ሙተመቲዐን ቢሃ ኢለል ሐጅ ማለቱ ግዴታ አይደለም። ካለም ችግር የለውም ማለት ነው። እና እነኚህ ቃላት ግን ግዴታ አይደሉም። ትክክለኛው ዑለማዎች አቋም መሰረት ግዴታ አይደሉም። ሆኖም ቢላቸው የተመረጠ ይሆናል። መልእክተኛው ዓለይሂ ሰላቱ ወሰላም እንዳደረጉት ማለት ነው። ፊ አስሰሒሕ ምን ሐዲስ ዑመር መልእክተኛው ዓለይሂ ሰላቱ ወሰላም አታኒ ለይለተ አቲን ሚን ረቢ ፈቃለ ሰሊ ፊ ሃዘል ዋዲ አልሙባረክ ወቁል ዑምረቱን ፊ ሐጃ። ሌሊት አንድ የሚመጣ ምናልባት መልአክ ሊሆን ይችላል መጥቶልኝ ከዛ በኋላ ይሄ የተባረከው ያኒ ዋዲል ዓቂቅ የሚባለው ቦታ ውስጥ ሰላት ስገድና ከዛ በኋላ ያው ኢሕራምህን ዑምራ ፊ ሐጃ ብለህ እሰር እንደማለት ነው። ታዲያ እዚህ ላይ ቁም ነገሩ የልብ እሳቤ ነው። ማለትም ድንገት አንድ ሰው የሚፈጽመውን የሐጅ ወይም የዑምራ አይነት አጣምሮ ይሁን ለያይቶ ካላወቀና ሰው ሲል የሰማውን ቢል ወይ ደግሞ ማድረግ የፈለገው መፈጸም የፈለገው የኑሱክ አይነት የሆነ አይነት ሆኖ ምላሱ ግን ተሳስቶ በአንደበቱ የተናገረው ከዛ የተለየ ነገር ቢሆን ቦታ የሚሰጠው በልቡ ያቀደው ነው። የምላሱ ወለምታ የሚፈጥረው ችግር የለም ማለት ነው። ይህንን ከተረዳን ከንያ ጋር በተያያዘ አንድ ሊታወቅ የሚገባው ነገር በጣም ብዙ ሰው ዝርዝሩን ባለማወቁ የተነሳ ያው የሐጅ አፈጻጸምንም በዝርዝር ስለማይረዳ እንዲሁ በጥቅሉ
ሐጅ ልፈጽም ነው የሚለውን ብቻ ነው በልቡ የሚያቅደው እንጂ ተመቱዕ፣ ቂራን እንደዚሁም ኢፍራድን አስቦ አንደኛውን መርጦ ላይሆን ይችላል እና በዚያው የኢሕራም ስርዓት ውስጥ ይገባል። በትክክል ንያውን ያስገኛል፣ ግን ከሶስቱ የትኛው እንደሚፈጽም ላይወስን ይችላል። ይህ ሐጁ ወይም ዑምራው ላይ ተጽዕኖ ያሳድራል ወይ ከተባለ ትክክለኛው አቋም ኢንሻአላህ ተጽዕኖ አያሳድርም ነው። ከዛ በኋላ መቀየር ይችላል ወይም ደግሞ መምረጥ ይችላል ማለት ነው። በተለይ ሌላ ዋነኛ የሐጅ ወይም የዑምራ ስርዓት ተብሎ የሚታሰብ እንደ ጠዋፍ ያለ ነገርን መስራት እስካልጀመረ ድረስ መቀየር ይችላል። ለዚህ ነው ከሰሓቦች መካከል አንዳንዶቹ ከሶስቱ አንደኛውን ሳይመርጡ መልእክተኛው ዓለይሂ ሰላቱ ወሰላምን ሳያገኟቸው በፊት በቃ የእሳቸውን የሐጅ ወይም የዑምራ አፈጻጸም ነው የምፈጽመው፣ በኋላ ጠይቄያቸው እሳቸው ያሉትን እፈጽማለሁ ማለት ነው ብሎ የተናገረ አለ። ዓሊ ብን አቢ ጣሊብ እንዳደረጉት፣ አቡ ሙሳ አልአሽዓሪም እንዳደረጉት ማለት ነው። ከዚህ አንጻር ይህንን አለማወቁ ከሶስቱ አንዱን በንያ ቆርጦ አለመወሰኑ በሐጁ ወይም በዑምራው ስርዓት ላይ የሚያሳድርበት ተጽዕኖ የለም ማለት ነው።